የአርሰናል ቤት ውስጥ በጣም ብዙ አዳዲስ ነገሮች አሉ። ነው ለመናገር በጣም በርካታ ጉዳዮች ናቸው። አዳዲስ ነገሮች አሉት አርሰናል ቤት ውስጥ። አንደኛው ብዙዎቻችሁ እየጠየቃችሁኝ ያላችሁት የሞርጋን ሮጀርስን ጉዳይ ነው። ሞርጋን ሮጀርስ ከአርሰናል ጋር በመርህ ደረጃ አስምሯት ይችን በመርህ ደረጃ ተስማምቷል። በመርህ ደረጃ ማለት ተጫዋቹ አርሰናል የመቀላቀል ፍላጎቱን አረጋግጧል። ይሄ ነው መርህ ማለት። ከዛ ተጫዋቹ ተስማምቷል የሚባለው ተጫዋቹና ክለቡ ሲስማሙ ነው። ተጫዋቹ ዝውውሩ አለቀ የሚባለው ሁለቱ ክለቦች ለምሳሌ አስቶን ቪላ እና አርሰናል ሲስማሙ፣ አርሰናል ገንዘቡን ሲከፍል ተሸጠ ይባላል። ስለዚህ ኢን ፕሪንሲፕል የሚባለው ፍቃድ ተሰጥቷቸዋል። አንደኛው አስቶን ቪላ ፍቃድ ሰጥቷል እንዲደራደሩ። ቅድም እንዳልኩት ኮንትራት ያለውን ተጫዋች ማናገር የሚችለው ክለቡን እንጂ ተጫዋቹን ማናገር አችልም። ፈጽሞ አይቻልም፣ ክልክል ነው። ስለዚህ በፕሪንሲፕል ደረጃ በመርህ ደረጃ ንግግሩን ጎሄድ ተብሏል። ከዛ በኋላ የሚቀጥሉ ነገሮች አሉ። ገንዘብ ላይ ሲደርስ ሊፈርስ ይችላል፣ ላይስማሙ ይችላሉ። ሰሞኑን እንደነገርናችሁ ለአስቶን ቪላ አመራሮች፣ ኃላፊዎች ሞርጋን ሮጀርስ ነግሯቸዋል። አርሰናል ከመጣ ተቀበሉት ጥያቄውን፣ ሌላ ክለብ መሄድ አልፈልግም፣ አርሰናል ከመጣ ግን ተቀበሉ ይላል። በነገራችን ሮጀርስ ገና 23 ዓመቱ ነው። አድማጮቻችን ገና 23 ዓመቱ ነው። በአስቶን ቪላም ያለው ኮንትራት 2-3 ዓመት ኮንትራት አለው። አስቶን ቪላ የማያዋጣው ከሆነ ተጫዋቹ ከፍተኛ ገንዘብ የማይመጣለት ከሆነ በቂ ጊዜ ስላለው ተጫዋቹን 2-3 ዓመት ማቆየት ይችላል። በትንሹ 2 ዓመቱ ያቆይ 25 ዓመቱ ነው የሚሆነው። በ25 ዓመቱ ሌላ ከፍተኛ ዋጋ ሊያወጣለት ይችላል። ተጫውቶ ተጠቅሞበትም ተጫዋቹ ማለት ነው። እና የአስቶን ቪላው ባለቤት መካከል አንዱ የሆኑ ሲዋርስ በተለይ የዚህ የዝውውር ጉዳዮችን ዳይሬክትሊ የሚመለከታቸው ዋናው ባለቤት ናቸው። ተጫዋቹን እየለኩበት ያለበት መንገድ አለ። ማቲያስ ፈርናንዴዝ 100 ሚሊዮን ፓውንድ ካወጣ፣ ሳንድሮ ቶናሊ 115 ሚሊዮን ፓውንድ ካወጣ፣ ኤሊዮት አንደርሰን 120 ሚሊዮን ፓውንድ ካወጣ የኛ ልጅ የማን ሞኝነን 80 ሚሊዮን ፓውንድ የምንሸጠው? በቃ በእነዚህ ስታንዳርድ ነው ልጁን የምንሸጠው ይላሉ። ትልቁ መከራከሪያ፣ ትልቁ ዝውውር ላይ ሳካበት የሚችልበት ሁኔታ ነው። አርሰናል ደግሞ ተጫዋቹን ቫልዩ ያደረገበት ዋጋ በ20 በ30 ሚሊዮን ፓውንድ ያነሰ ነው። 85 ነው አርሰናል መስጠት የሚፈልገው። ስለዚህ በዚህ መንገድ ነው ያለው። ግን ሞርጋን ሮጀርስ ትልቁ ነገር ለአርሰናል ደጋፊዎች በፕሪንሲፕል ደረጃ በመርህ ደረጃ ተስማምቷል። ያ በመርህ ደረጃ ምንድን ነው? ፐርሰናል ጉዳዮች ወይም የግል ጉዳዮች አያጨቃጭቁንም፣ ዝውውሩ ማድረግ እንችላለን፣ ቪሲብል ነው፣ ይታያል፣ መሆን የሚችል ነው የሚሉት ፍቃዶች ተሰጥተዋል። ስለዚህ በቀጣይ ሳምንታት እድገቶቹ እየተሻሻሉ ሊመጡ ይችላሉ። ዓለም ዋንጫ ላይ ራይስ፣ ሳካ፣ ማዱኬ፣ ኢዜ ከበው እየጠቀጠቁት ነው ስለ አርሰናል መልካም ነገር። በዋነኝነት በተለይ ዲክላን ራይስ ይሄ ሚሽን የተሰጠው ነው፣ ተጫዋቹ እንዲያሳምን፣ ተጫዋቹ ወደ አርሰናል እንዲመጣ እንዲያደርግ ከፍተኛ ሚሽን የተሰጠው ተጫዋች